ከዚህ ቀጥዬ የአትላንታ ወኪል የሆኑ ከአትላንታ የመጡ ወይዘሮ ገነት ጉርሙ እንዲናገሩ ፍቀዱልኝ ላቅርባቸው። ወይዘሮ ገነት ከራሷ አልፎ ለሌሎች መኩሪያ የሚሆን ታሪክ ያላት ሲሆን የኢትዮጵያ ታሪክ አፈ ታሪክ ነው የሚያላግጡ መሪነን ተብዬዎች ስልጣን ላይ የተቀመጡበት ሀገር ናት። ከአንድም 2 3 አልፋ ተርፋም በአንድ ወቅት 4 እና 5 የወደብ በሮች የነበሯት ታሪካዊት ሀገር ዛሬ የቀራትን አንድ የወደብ በር አሳጥተው ህልውናዋ በአውሮፓ ከተሞች ለሐራጅ የቀረበበት ሰዓት ነው። የጠላቶቻችን ተልዕኮ በግልጽ ስለምናውቀው ለምን በዚህ የጥፋት ተግባር ላይ ተሰማሩ የሚል ጥያቄ አናነሳም። ከዚህ ይልቅ ማንሳት ያለብን ጥያቄ ሀገራችንን እንዴት አድርገን ብንታገል ነው ከዚህ አይነቱ ማጥ ውስጥ መንጥቀን ማውጣትስ የምንችለው የሚል መሆን አለበት። በዛሬው ዕለት በዚህ ዓለም አቀፍ አደባባይ ላይ የተሰበሰብነው ኢትዮጵያውያን ከስራችን ላይ አንድም ሆነ ለ2 ቀናት ፈቃድ ወስደን የግል ፕሮግራማችንን ትተን የመጣን ለጥምቀት ያልሆነ ቀሚስ እንዲሉ ለኢትዮጵያ ችግርና ብሶት ማሰሚያ ያልሆነ ቀን ለመቼ ሊሆን ነው በሚል መሪ ሀሳብ በመመራት ተነሳስተን የተገናኘነን። እኛ በዚህ መልኩ እዚህ ለመገናኘት እንብቃ እንጂ በሺዎች የሚቆጠሩ ኢትዮጵያውያን ልባቸው ከኛው እኩል የሚደማ ስሜታቸው ከኛው እኩል በሀገር ፍቅር የተቃጠለና ሌት ተቀን የሀገራቸው ጉዳይ መንፈሳቸውን የሚያስጨንቃቸው ኢትዮጵያውያን እንዳሉ ይታወቃል። ከአቅም በላይ በሆነ ምክንያት ግን ከኛ ጋር ዛሬ ሊገኙ አልቻሉም። ኢትዮጵያ በመከራ ቀኗ አይዞሽ አለሁልሽ የሚሉ ጀግኖች ልጆች እንዳሏት ሁሉ ህልውናዋንም አሳልፈው ለባዕድ የሚሸጡ ባንዳዎች በታሪክ አልታጡም። ብዙ ወራየው እንዳንቺ ግን የፈለሰ አጣሁ ይሉ ነበር ሲተርቱ። በታሪካችን ብዙ ባንዳዎች ተከስተዋል። በርካታ ለባዕድ ያደሩ የሀገር ውስጥ ጠላቶች ታይተዋል። ዛሬ ያሉትን ከሃዲዎች የሚስተካከል ግን እስከ ዛሬ አልታየም። ትናንት እምዬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ተብሎ ስንኝ የተቋጫላት ሀገራችን ዛሬ የባሰ እንጂ የተሻለ ሁኔታ ውስጥ አይደለችም ያለችው። አንድነቷን ያፋለሱ፣ ህልውናዋን ያናጉ፣ ታሪኳን ያጠፉ የለየላቸው ባንዳዎች በ4 ኪሎ ቤተ መንግስት ሲንደላቀቁ ለሉዓላዊነቷ ድምጻቸውን ያሰሙ፣ ለክብሯና ለታሪኳ መከበር ይታገሉ የነበሩት ዛሬ በወያኔ ወህኒ ቤቶች እየማቀቁ እንደሆነ ይታወቃል። በአሁኑ ወቅት በሀገር ቤት በወያኔ እስር ቤት ፍዳቸውን የሚያዩ የኢትዮጵያ የቁርጥ ቀን ልጆች ከሚከፍሉት መስዋዕትነት አኳያ የዛሬውን የእኛን ሰላማዊ ሰልፍ ስናስተያየው በእርግጥም ለኢትዮጵያ አንድ ቀን ሲያንሳት እንጂ አይበዛባትም የሚለው መፈክራችን ትክክል እንደሆነ የሚያስመሰክር ነው። የትግሉ ወላፈን ጠዋት ማታ ፊቱን እንደ ነበልባል እሳት የሚገርፈው አገር ቤት ያለው ወገናችን ነው። የመከራው ገፈት ቀማሽ የሆነው አገር ቤት ያለው ኢትዮጵያዊ ነው። እኛማ የአማረ ቤት ውስጥ እየኖርን የአማራ አውቶሞቢል እያሽከረከር እንዳሻን የፈለግነውን በልተንና ጠጥተን ምንም እንኳን የአሜሪካ ሀገር ኑሮ ቢሆንም ከሀገር ቤቱ የተሻለ እጅግ በጣም የተሻለ ኑሮ ነው የምንኖረው። ለዚህ ነው የወቅቱ መፈክራችን አንድ ቀን ለኢትዮጵያ ሲያንሳት እንጂ አይበዛባትም የሚለው። ስልጣኔ ያለው ጫካውን ለመግባት ይለያል
ሀገራችን በየጊዜው የገጠማትን ችግር አስመልክተን ጩኸታችንን ያሰማንበት አደባባይ ይህ ነው። ብሶታችንን ያስተጋባንበት ስፍራ ይህ ነው። ነገም ሆነ ወደፊት የሀገራችን ደህንነትና ሕልውና እስካልተረጋገጠ ድረስ እንደየአስፈላጊነቱ እየመጣን ብሶታችንን የምናሰማበት አደባባይ ይኸው ነው። ስለዚህ ከዛሬ ጀምሮ እኛ በሰሜን አሜሪካና በካናዳ የምንገኝ ኢትዮጵያውያን ይህንን አደባባይ የብሶት አደባባይ ብለን እንድንሰይመው ፈቃዳችሁን በትህትና ጠይቃለሁ። ይህንን አደባባይ የብሶት አደባባይ ብለን እንድንሰይመው ፈቃዳችሁን በትህትና ጠይቃለሁ። ሁላችሁም እንደምታውቁት ወደዚህ አደባባይ የመጣ ነው ሰሚ እናገኛለን በሚል ተስፋ ነው። ከታሪክ እንደምንረዳው ከሆነ ግን ሰሚ የምናገኘው ኃይል ሲኖረን ብቻ ነው። ኃይላችንን የምናገኘው ደግሞ ከህብረታችንና ከአንድነታችን ነው። ልክ ነው። ጊዜ የሰጠው ቅል ድንጋይ ይሰብራል እንዲሉ ጊዜ የሰጠው ወያኔ የኢትዮጵያን አንድነት በጥሶ በሀገሪቷ ላይ የመጥፋት ዘመቻ በየረድፉ በማካሄድ ላይ ነው። ከ8 ዓመታት በፊት ወያኔ ያስተላለፈለትን የኤርትራ መገንጠል ውሳኔ ተቀብሎ የተባበሩት መንግስታት ድርጅት ውስጥ መቀመጫ የሰጣት ይህ እኛ ፊት ለፊቱ የቆምንበት የዓለም መንግስታት ማህበር ነው። ይህ ድርጅት ከዛሬ 52 ዓመት በፊት ማለትም በ1952 ዓመተ ምህረት በቁጥር 390 ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል 60-40 በሆነ ድምፅ ብልጫ ራሱ ያሳለፈውን ውሳኔ ሽሮ ነው ዛሬ ኤርትራ አንድ ወንበር ለመያዝ እንድትበቃ ያደረገው። ድርጅቱ ራሱ ያሳለፈውን ውሳኔ ራሱ ሲሽር አንድም አባል ሀገር ኧረ ይሄ ጉዳይ እንዴት ነው ብሎ ጥያቄ ያቀረበ የለም። ለዚህም ምክንያቱ ግልጽ ነው። ይኸውም የተባበሩት መንግስታት ድርጅት አባል ሀገሮች የሚያስተላልፉትን ውሳኔ አስፈጻሚ አካል በመሆኑ የችግሩ ምንጭት እንደሆነ በግልጽ ይታወቃል። ከዚህ ሁኔታ የምንረዳው ሌላው ሀቅ የመንግስታቱ ምክር ቤት የሚያሳልፈው ውሳኔ የዘላለማዊነት ባህሪ እንደሌለውና ጊዜ ጠብቆ ድንጋዩን እንደሰበረው ቅል ሁሉ ጊዜ የሰጠውና ኃይል ያገኘ ሁሉ ዓላማውን ዳር እንደሚያደርስ ነው። የኢትዮጵያ አንድነት እንደፈረሰ አይቀርም። ቅሉም ሁልጊዜ ድንጋይ እንደሰበረ አይኖርም። የኢትዮጵያ አንድነት እንደፈረሰ አይቀርም። ቅሉም ሁልጊዜ ድንጋይ እንደሰበረ አይኖርም። ቀን የኢትዮጵያ ጠላቶች መሰበራቸው አይቀርም። አንድ ቀን የኢትዮጵያ ጠላቶች መሰበራቸው አይቀርም። ሁላችሁም እንደምታውቁት የወሰን ክልላው ጉዳይ እንዲዳኝ የተፈለገው አጼ ምኒልክ እንደ አውሮፓውያን አቆጣጠር በ1900 ዓመተ ምህረት ከጣሊያን ጋር ተፈራረሙ በሚባለው ስምምነት መሰረት ነው። እጅግ የሚደንቀውና የሴራውን አደገኛነት የምናየው ደግሞ በ1902 እና በ1908 ዓመተ ምህረት የተጻፉ ማዳበሪያዎች ወይንም አኔክስ የሚባሉት ስምምነቶች እንዳልሆኑ እየታወቁ በሁለቱ ሀገሮች መካከል የተደረጉ ስምምነቶች ተደርገው መቅረባቸው ነው። በ1902 እና በ1908 ዓመተ ምህረት ያሉት ሰነዶች በ1900 አጼ ምኒልክ ለፈረሙት ስምምነት ወይንም ትሪቲ ማዳበሪያ ቢሆንም ቅሉ እሱ ራሱን በፊርማ ያልጸደቀ መሆኑ በውል ይታወቃል። የሀገራችን ነጻነትና ሕልውና ተከብሮና ተጠብቆ የኖረው እንዲህ በቀላሉ አይደለም። ጀግኖች አባቶቻችንና እናቶቻችን ደማቸውን አፍስሰው ሕይወታቸውን ሰውተው ነው በየወቅቱ የተነሱባቸውን ጠላቶቻቸውን ድባቅ እየመቱ በድል የተወጡት።
በጎጥ ተከፋፍለው በቡድን ተለያይተው አይደለም። መሳሪያቸው ዘመናዊ የጦር ትጥቅ ሳይሆን ህብረታቸው ነበር። መሳሪያቸው፣ ስልታቸው ዘመናዊ የጦር ትምህርት ሳይሆን ወኔያቸውና የሀገር ፍቅር ስሜታቸው ነበር። ስልታቸው፣ ብዛታቸው የቅጥር ወታደሮች ገዝተው ወይም የጎረቤት ሀገሮች ረድተዋቸው ሳይሆን ብዛታቸው፣ አንድነታቸው ስለነበረ ነው። ልክ ነው። ስለዚህ ይህ የአሁኑ ትውልድ ሀገራችን ኢትዮጵያ ያለችበትን እጅግ አስከፊ ሁኔታ ተረድቶ ውስብስብና ውጣ ውረድ የበዛበትን ትግል በማጠናከር ወደፊት ከመሄድ በስተቀር የተሻለ አማራጭ የለውም። ትግሉም በሚከተሉት 3 የተለያዩ ግንባሮች በማካሄድ የሚቀጥል ይሆናል። አንደኛ፣ ከወያኔ ጋር የሚደረገው ትግል፣ ሁለተኛ፣ በፖለቲካውና በዲፕሎማሲው ዘርፍ የሚካሄደው፣ በሶስተኛ ደረጃ ደግሞ ላይ ከተጠቀሱት ይበልጥ እንጂ የማያንስ ሲሆን ይኸውም ከራሳችን ጋር የምናካሂደው ትግል ነው። ወንድሞቼና እህቶቼ፣ ከራሳችን ጋር የምናካሂደው ትግል ከሁሉም ትግል ቅድሚያ ሊሰጠው ይገባል። ወንድምና እህት ሆነን ተስማምተን ተፈቃቅረን ስለ ሀገራችን ካላሰብን በስተቀር እኔ ያልኩት ብቻ ይሰማ፣ እኔ ያልኩት ብቻ ይሁን የሚለው የትም አያደርሰንም። ልክ ነው። ከራሳችን ጋር የምናደርገው ትግል ከተቀሩት ሁለቱ ጋር ሲነጻጸር አንዳንዴ የከፋ ሊሆን ይችላል። በእርግጥ ይህ ደግሞ በእኛ ብቻ የሚከሰት በእኛም የተጀመረ ስላልሆነ ተስፋ ሊያስቆርጠን አይገባም።